እኔ አላላ መንገቢያ አርሶ አደር ለተወልደ ማርያም እባላለሁ። ግን በሞላ ጎደል ቢሆን የማያውቀኝ ባለሙያ የለም። ግብርና በጣም እየመጣ ያንተኛል ያጠናክረኛል። እኔም እነሱን ሙያ እየተቀበልኩ ያው እንደዚህ በማንኛውም አይነት እከተላለሁ እያለማ እገኛለሁ። በሙዝም በሸንኮር በቡና በጎሾ ሳይቀር ወይስ በመሬት ላይ በማሴ ላይ ይጠቀሙበታል። እንደሱ እንዳይጎዳው ማለት ነው። አሁን በዚች ባለው ማሳ ላይ ያለው ዙሪያ አትክልት ቡና፣ ማንጎ፣ አቮካዶ ይኸው እንደምትመለከቱት ሙዝ እንደምናየው ማለት ነው። ይኸው አለ ፓፓዮ በጀርባ አለ፣ ጎሾ አለ። ያ ግቢም ቤቴም እርሻ ዙሪያ ብዙ አመች ነው። ይመቻል የሚል ነው ግብርና አማራጭ እንደዚህ። እሺ እዚህ አሁን ግቢ ውስጥ እንደምናየው የተለያዩ አትክልትና ፍራፍሬዎች አሉ። አናናስን አይቻለሁ፣ ቡና አይቻለሁኝ እዚህ ግቢ ላይ ማለት ነው። አንደኛ ዙር የተለቀመለት አለ። ከዛ ውጪ ደግሞ የተለያዩ ጌሾ እና ሌሎችም እንደዚህ ውስጥ ላይ ያሉ አትክልትና ፍራፍሬዎች አሉ። በሰፊው ግን እዚህ ግቢ ላይ ሰፊ የሆነ የወለደ ሙዝ የደረሰ ሙዝ ላው ላይ እየበሰለ ያለ ሙዝ እያየሁ ነውና ከዚህ አንፃር እንዴት ነው እንክብካቤ የምታደርጉት? ሙዙ አሁን እንደዚህ እንደምናየው በጣም ትልልቅ 2 አይነት 3 አይነት ዝርያ ሙዝ ነው ያለው። የአርባ ምንጭ ዝርያ ሐዋሳ አካባቢ ያሉ ምርቶች አሉ፣ የአካባቢው ሙዞች አሉና እንክብካቤ እንዴት ነው የምታደርጉት? እንክብካቤው በወቅቱ በተጠጣ ሳምንት ቁፋሮ ይቆፈራል፣ በመስመር ይቆፈራል። በተቆፈረ 5-6 ቀን ውሃ ይገባል። በማጥለቅለቅ አይገባበትም። በዙሪያ ይጠጣል። ያለው እንስሳችን ያን ያህል። እሺ የወረዳ ግብርና ጽሕፈት ቤት ባለሙያዎች ድጋፍና ክትትል በየወቅቱ እንደሚያደርጉ እንሰማለንና የወረዳው ግብርና ጽሕፈት ቤት ባለሙያዎች ለዚህ ለናንተ እርሻ ለናንተ አትክልትና ፍራፍሬ ልማት ውጤታማነት የሚያደርጉት ድጋፍ እንዴት ይገልጹታል? አይ በየወቅቱ ግብርኖች እንኳን ተንት ሳይቀር ተዞን ሳይቀር ፈራጮች እየመጡ ይህን ቦታ ይረግጡልኛል ይሻላል በሚል እየመጡ ያጠናሉ። ያጠኑ እውነትንም በእነሱ ምክርና በማገኘው ሙያ የምሰራበታለሁ ለራሴ ስል ነው እንጂ ራሱ ግብርና በጣም ይደግፈኛል። የተለያዩ ድጋፍ ያነቃቁኛል፣ የተለያዩ ድጋፍ ያደርጋሉ ማለት ነው። በጣም ጥሩ። ይሄ እንግዲህ እንደምታዩት ሰው ማልማት መስራት ከቻለ ቆላላ ላይ ቡና
ምን ያክል መልማት እንደሚችል አሁን ባላላ ቀበሌ ላይ ነው ይሄንን ቡና እየለማ ያለው። ያው ሰፊ ድጋፍና ክትትል እንደሚያስፈልገውና ሰው ውጤታማ ምርት ማምረት እንደሚችል ነው የተረዳ ነው። እና ቡናው ውጤታማ ፍሬ ይሰጣል ብለው ያስባሉ ሰፊው ቢለማ? ይሄ በሰፊው ጨምር አሁን ቁልቁል ብዙ የደከመ ሴት ቡናውን አስከትላለሁ በሚል አሁን ይሄ 3ኛ ዓመቱ ነው። በ3 ዓመቱ ይኸው እየተለቀመ ነው። ይኸው እንደምታዩት ይሄ ነው ፍሬ እየሰጠ ነው። ስንተታለ ያ ሲለቅ አይተካበታል በሚል ነው መሬት ቆማጣ ነው። እንደምታዩት ዘይቱ አለ፣ አፕል ማንጎ አለ፣ ቡና እንደዚህ ያፈራ ነው። ከዚህ ከቡና በታች ደግሞ እንደምታዩት ሙዝ በጣም የደረሰ ሙዝ አለ። የተለያየ አይነት ሙዝ ነው ያለው። አሁን ይሄ እንደምታዩት ጌሾ ነው። ጌሾ በላሊማ አንድ በደጋ ይገኛል የሚባለው ቆላሚ ይሆናል፣ ይለማል። ከተንከባከበ ማለት የማይሆንበት ቦታ ይለማል። ቤተሰብን ጎሾ ፍላጎ አያስኬድም። እዚሁ አሁን ይሄ እንደምታዩት ይሄ እየተቆረጠ ለሽያጭም ለቤትም ያሸንፍና ይሸጣል፣ ይቆረጣል። በሰኔ አሁን ይሄ በሰኔ ይቆረጣል። ይሄ ይገረጣል። በሰኔ ሲቆረጥ በበጋው ጥሩ የማፈጠር ባህሪ ያለው ምንጊዜም ጎሾ በዝናብ ቀን አይቆረጥም። በጣይ ነው። በጣይ ሲቆረጥ ያወጣል። ስለዚህ በሰው ቁመት የሆነ ጌሾ ነው። በምን ያክል ጊዜ ነው የሚደርሰው? በሰኔ ተቆርጦ በአመቱ በሰኔ ደግሞ እንደዚህ ይሄ ነው። የሰኔ ቁርጥ ነው። በጣም እናመሰግናለን። ባላላ ቀበሌ ላይ ያው በቤተሰብ እርሻ ማሳ ላይ ያደረግነው የመጀመሪያ ቀረጻ ነው። ይሄንንም በሚዲያ አጋራችኋለሁ። አመሰግናለሁ ስለ ቃለ ምልልሶ። አሁን ይሄ ለገበያ ለሳምንት ለገበያ ይደርሳል በሚል ደርሶ ይኸው እንደዚህ ሆኖ አለ። ያለ ማድረስና እንደ ለመረከብ ያታል በሚል ነው እንጂ ሁሉም እንደዚህ ደርሷል። አሁን ይሄን ሁለቱ ለአንድ ገበያ ይሸጣል በማለት ነው የቆረጠው። ይሄው እንደምታያቸው እንግዲህ ማዘርና ፋዘር ወይም አባቴና እናቴ ናቸው። በጣም ጀግና ገበሬዎች ናቸው። አመስግኑልኝ። በጣም ነው የምኮራባቸው። በጣም ትልቅ ስራ ነው የሚሰሩት በግብርናው ዘርፍ ላይ።